መኖር ምርጫ ተሰጥቶ ተፈጠረ። ከፍጥረት እስከ ሞት፣ ከሞት እስከ ልደት ሁሉንም ተሰጥቶን ተፈጠረ። አንዳንዶቻችን ከራሳችን አልፈን ለሌሎች ደረስን። አንዳንዶቻችን ሌሎችን አጥፍተን ለራሳችን ቤት ሰራን። አሁንም ምርጫ ነው። የመረጥነውን ሕይወት ስንከተል ነገኛ ይሆናል። ዛሬን በደስታ ሸኝተን ነገን በጉጉት እንጠብቃለን። ሕይወታችንን ስለመረጥን የሚኖረንን እናውቃለን። ስንቶቻችንን ስለ ነገ ዛሬ ላይ እርግጠኛ መሆን የምንፈልገው? ስንቶቻችንስ የነገ ሕይወታችንን ፈርተን ዛሬ እንዳይነጋ የምንመኝ? ለብዙዎች የነገ ሕይወት ዛሬ ላይ ቆሞ ማየት ጥንቆላ ቢመስልም በውስጡ ግን የብዙ ሰዓት ላብና ደም መሰረት እንዳለ አያጠያይቅም። ስንቶቻችንን እድላችንን ራሳችን መወሰን እንደምንችል የተረዳን? በእድል ሎተሪ መለወጥ ሳይሆን ሎተሪ ላይ ያለውን ገንዘብ የምናገኝበት መንገድ እንደሚቀል የምናውቅ። ህልም አለክ? እንግዲያውስ ህልምክን ጠብቀው። ህልምክን ለሌሎች ከማስረዳት ይልቅ ለራስህ በግልጽ አስቀምጥ። ከማስቀመጥም አልፈክ መንገድክን ወደሱ ውሰደው። የዛኔ ሕይወት ትርጉም ይሰጥካል። የምትኖርለት ነገር ይኖርሃል። ሰዎች አንድን ነገር ሞክረው ሲያቅታቸው እንደማትችል ሲነግሩክ ሰርተህ አሳያቸው። ማንም ሰው አንተ እንደማትችል ሊነግርክ እድል አትስጠው። እስቲ ስለ እውነት እናውራ። የምታውቁትን ነገር ደግሜ ልንገራችሁ። ሕይወት የድሎት እና የምቾት አይደለችም። ውጣ ውረድ የሞላባት ለእንቅልፋሞች ጊዜ የሌላት የራሷ የጊዜ ቀመር ያላት ጸጋ እንጂ። የፈለገውን ያክል ብትዘጋጅ ሕይወት እንደምትጥልህ እወቅ። ነገር ግን መውደቅክ ሳይሆን ቁም ነገሩ ስትወድቅ ተነስተህ መቀጠሉ ነውና መቼም ተስፋ አትቁረጥ። 10 ጊዜ ወድቀህ 11ኛ ጊዜ ከተነሳ አንተ ወዳጄ አሸናፊ ነህ። ስኬት ያለ ስራ የሚሰጥ ቢሆን ኖሮ ሁሉም ስኬታማ በሆነ ነበር። ለዛ ነው ጥቂቶች ስኬታማ ሆነው ብዙዎች የነሱ ተከታይ የሆኑት። ይህም ማለት ግን ጥቂቶች ውስጥ መግባት አይቻልም ማለት አይደለም። የሰራ ሁሌም አንደኛ ነው። የስኬት መንገድ ረጅም ነውና የምትደርስበትን እያየክ ተራመድ። ለመንገዱ መሳሪያ ያስፈልጋልና ትጥቅ መያዝክን እንዳትረሳ። ወታደር ያለ ትጥቁ ምንም ነውና አንተም ያለ ትጥቅህ ባዶ ነህ። ዕውቀት ለማንነት፣ ትዕግስት ለፈተና፣ ደግነት ለደስታ፣ ቁርጠኝነት ለውሳኔ፣ ብልሃት ለምርጫ፣ ማስተዋል ለስኬት፣ ፈጣሪን ለመንገድ ይዞ የተሸነፈ የሰው ልጅ በዚህ ምድር የለምና መቼም ቢሆን አትፍራ። አንድ አባባል አለ፣ እችላለሁም ያለ አልችልም ያለ ሁልጊዜም ትክክል ናቸው። በምንድነው መታወስ የምትፈልገው? የሰው ልጅ ሲሞት በኑዛዜው ሳይሆን በስራው መታወስ መቻል አለበት። ደስ የሚለው ነገር ጊዜው አሁን ነው። ብዙዎች ቀድመውም ቢጀምሩም አሁንም መድረስ እንችላለን። አብረን ለለውጥ እንስራ። ስለዚህ ተነስ ተነሽ እንነሳ።